ከቆመው ሰዎች ከኛ መካከል ስለሞቱ ትዝ ያለው ሰው አለ? ትዝ ይበላችሁ እንጂ ክርስቲያኖች ማንም ሳይሞት እኮ እቺን መንግስት አይወርሳት። ማንም ሳይሞት ወደ እግዚአብሔር መንግስት አይገባም። ሳይሞት የሚነሳ የለም። ሳይሞት የእግዚአብሔር መንግስት የሚወርስ የለም። ትላንትና ዛሬ ስለሞቱ ዛሬ ማን ያሰባል? ግን እንዲሁ እንደዋዛ ቀናችን እንዳያልፍ ክርስቲያኖች አንድ ቀን አለመኖር አለ። አንድ ቀን የእግዚአብሔርን ዙፋን ሳትፈልጉ ፊቱ መቆም አለ። ጻድቅ መስለን ነጠላችንን አጣፍተን ደጀ ቤተ ክርስቲያን ስመን ገባን ያለፈውም አልፏል ብለን እሱ ፊት ስንቆም ግን በድንግዝግዝ ማየት የለም። ግልጥ ብሎ እናየዋለን ስራችን። ያ ፍርድን አስባችሁታል እንዴት እንደሚያስጨንቅ? እኛ በዚች ምድር ላይ ስንት ያጎደልነው ፍርድ እኮ አለ። ማረግ ተገብቶን ያላደረግነው ክርስቶስ ፍርዱን አያጓድልም፣ ያሳያል። ሰው ፊት አይተን እንደምንሸማቀቀው የእግዚአብሔር ፊት ያስፈራን ይሆን? አይ እኛ እሱን ፊትማ ከናቅነው ሰነበትን እኮ። ሰው ላይ እንዴት አድርገን እንደምንጨነቅ መጣ ብለን እንዴት እንደምንንቀጠቀጥ ባለቤቱ መጣ አልመጣ አይሱ ተወው እያልን እኮ ነው የኖርነው እኛ። ያኔ ግን አንላት፣ ያኔ እንታያለን። ምጽአታችን ሞት ሳይቀድመን ነው እኛ መዘጋጀት ያለብን።